ድምጻዊ ቴዎድሮስ ካሳሁን ከስር ተፈታ። ድምጻዊው ከ16 ወራት የስር ቆይታ በኋላ የ8 ወር አመክሮ ተደርጎለት ነው ከስር የተፈታው። ግን አዘዘ ዝርዝር አላት። ጥሩ ጊዜ ነበር ያሳለፍኩት። ከእስረኞችም ጋር የነበረኝ ግንኙነት በጣም ቆንጆ ነው። እግዚአብሔር ይስጥልኝ። ታንኪዩ። በቸልተኝነት ሰው በመግደል ወንጀል ተከሶ ነበር ድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ በ2000 ዓመተ ምህረት ሚያዝያ 8 ወደ ማረሚያ ቤት የገባው። ከፍተኛው ፍርድ ቤት በወሰነው ቅጣት መሰረት ለ6 ዓመት እስራት ይግባኝ ከጠየቀ በኋላ ደግሞ 2 ዓመትና 18000 ብር ቅጣት ተወስኖበት ነበር። ይሁንና ድምጻዊ ቴዎድሮስ ካሳሁን ከ16 ወራት የማረሚያ ቤት ቆይታው በኋላ የነበረው መልካም ጸባይና ስነ ምግባር ጥሩ መሆኑን የማረሚያ ቤቱ አስተዳደር ኃላፊዎች በመግለጻቸው የ8 ወር አመክሮ ተደርጎለት ተለቋል። እንኳን ደስ አለ እንኳን ለዚህ ያበቃ። እንኳን አብሮ ደስ አለን። አመሰግናለሁ። ለሁሉም የሀገራችን ሕዝብ ያለኝን አክብሮትና ምስጋና መግለጽ ፈልጋለሁ። ድምጻዊ ቴዎድሮስ ካሳሁን የማረሚያ ቤት ቆይታውና አያያዙ እንዳስደስተው ይናገራል። ጥሩ ነበረ። በዚህ ማረሚያ ቤት ውስጥም ብዙ ጥሩ ሰዎች አሉ። ከታች ፖሊስ ጀምሮ እስከ ላይ አስተዳደር ድረስ ብዙ ጥሩ ሰዎችን ለማየት ያለው ጥሩ ጊዜ ነበር ያሳለፍኩት። ከእስረኞችም ጋር የነበረኝ ግንኙነት በጣም ቆንጆ ነው። እግዚአብሔር ይስጥልኝ። ታንኪዩ። እንደ ፓፓሽ ፈልጌ ሰው ያስተዋውቀን አሳፈሽኝ የመውደዴ እንደነግሽ ብሞክር መንጨካይነሽ ማትራሪ የማይገባሽ ፍቅር It's
ልከተል